ሰላም እንዴት ናችሁ? ሶ ዛሬ እንዴት ከስተም ኤግዛም ክሬት ማድረግ እንደምንችል ጠቀሜታዎቹ ምንድናቸው እና እንዴት በበቂ መንገድ ዩቲላይዝ ማድረግ እንችላለን ፊቸሩን የሚለውን እንመለከታለን። ሶ ይሄ የሜድኩዜት ዳሽቦርድ ነው። ቤዚክ ሰብስክሪፕሽን ሳይን አፕ ካደረጋችሁ በኋላ ቤዚክ ፕላናችንን የምታገኙት ዳሽቦርዳችሁ ነው። ሶ እዚህ ዳሽቦርድ ላይ ትመጡና ኩዌስችንስ ወደሚለው ሴክሽን እንገባለን። ሶ ኩዌስችንስ ላይ ስንመጣ የምናገኛቸው ኤግዛም ካርዶች አሉ። ሶ ቤዚክሊ ሜድኩዜት ውስጥ ያሉት ኩዌስችኖች በሁለት አይነት መንገድ ነው ኦርጋናይዝ የተደረጉት። የመጀመሪያው በሳብጀክት ቤዝድ ነው። ሶ አናቶሚ ተብሎ አናቶሚ የራሱ ዩኒቶች አሉት። በእነዛ ዩኒቶች ስር ደግሞ የራሳቸው ኤግዛሞች አሉት ማለት ነው። ከ20 ጥያቄ ተነስቶ እስከ 100 ድረስ ሊኖር ይችላል። ሶ ይሄ በዩኒት የተደረገበት አንዱ ምክንያት ከሜዲካል ስኩል ኢትዮጵያ ውስጥ ያሉ ካሪኩለማቸው ስለሚለያይ ሁሉንም በተመሳሳይ መንገድ አድረስ ለማድረግ ታስቦ ነው የተደረገው። ከዚህ በዘለለ ግን አንዳንድ ጊዜ ኤግዛም ሲኖረን ከሳብጀክት ሚክስ የተደረጉ ጥያቄዎች ሊወጡ ይችላሉ። ሶ ያንን አድረስ ለማድረግ ሜድኩዜት ከስተም ኤግዛም የሚባል ፊቸር አለው። ሶ ይሄ ከስተም ኤግዛም ፊቸር ቤዚክሊ ምንድነው የሚሰራው? አንድ ተፈታኝ ለምሳሌ የሆነ ቴስት አፕካሚንግ ቴስት አለባችሁ ቢባል ያ ቴስት ከአናቶሚ የሆነ ያክል ጥያቄ፣ ከአፐር ሊምብ አናቶሚ የሆነ ያክል ጥያቄ፣ ከኢምብሪዮሎጂ ዘ ፈርስት 4 ዊክስ የሆነ ያክል ጥያቄ፣ ከኢሚኖሎጂ የሆነ ያህል ጥያቄ ይዞ የሚመጣ ከሆነ አንድ ዩዘር ሜድኩዜትን ሲጠቀም አናቶሚ ውስጥ ገብቶ የአናቶሚ ጥያቄ ሰርቶ ከዛ ደግሞ የወጣና ኢምብሪዮሎጂ ገብቶ እሱን እየሰራ እንዲለየብቻው መሆን ትንሽ ታየርሰም ስለሚሆን ከስተም ኤግዛም የሚለው ፊቸር አንድ ዩዘር ገብቶ የፈለገውን ጥያቄ ከፈለገው ሳብጀክት ኮምባይን አድርጎ የራሱን ኤግዛም ክሬት ማድረግ የሚችልበት ፊቸር ነው ማለት ነው። ስለዛ ይህን ያክል ዲስክራይብ ካረኩላችሁ እንዴት እንደሚሰራ ደግሞ ስቴፕ ባይ ስቴፕ እንመልከት። ሶ ዘ ፈርስት ስቴፕ ኢዝ ከስተም ኤግዛም የሚለውን በተን ፕረስ ታደርጉታላችሁ። ሶ እዚህ ጋር ያሉንን ሳብጀክቶች እንዳለ which means all subjects in ፕሪክሊኒካል 1 እና 2 የምንማራቸውን ዘርዝሮ ያመጣልናል። ስለዛ እነዚህን የዘረዘረልንን የምንፈልጋቸውን እንመርጣለን። ሶ ፎር ዘ ሴክ ኦፍ ዚስ ዩዘር ጋይድ እነዚህን ሁለት ሳብጀክቶችን እንመርጣለን ማለት ነው። ስለዛ ለምሳሌ አሁን ያለብን ቴስት መስኩሎስኬለታል ሲስተም ውስጥ ያለ ነው ብለን እናስብና ሶ ከአናቶሚን ሳብጀክት እንፈልጋለን። ከዛ በተጨማሪ ኢምብሪዮሎጂንም ልንወስድ እንችላለን። ሶ እነዚህን ሁለት ዩኒቶች ሳብጀክቶች ወስደን ከመረጠን በኋላ ይቺን ሰማያዊ ምልክት ያደርግልናል እንደመረጠን ማሳያ። ከዛ ስክሮል ዳውን እናደርጋለን ማለት ነው። ሶ አናቶሚ የሚለውን ስንነካው ከሱ ታች ያሉንን ዩኒቶች ዘርዝሮ ያመጣልናል ማለት ነው። ሶ አንድ ኖቲስ ማድረግ ያለባችሁ ነገር እዚህ ጋር የኩዌስችን ሊሚት 50 ይላል። ይሄ 50 የሚለው አንድን ኤግዛም ክሬት ስታደርጉ ማክሲመም 50 ጥያቄ ነው ክሬት ማድረግ የምትችሉት የሚለውን ለማሳየት ነው እንጂ ነምበር ኦፍ ኤግዛምስ ዩ ካን ክሬት አር አንሊሚትድ። ስለዛ የፈለጋችሁትን ያህል ኤግዛም ክሬት ማድረግ ትችላላችሁ፣ ግን እያንዳንዱ ኤግዛም ማክሲመም ሊኖረው የሚችለው ጥያቄ 50 ነው ማለት ነው። ስለዛ በዛ መሰረት እንመርጣለን። ስለዛ አሁን ሄድ አናቶሚን እንፈልጋለን ከተባለ ከሄድ አናቶሚ ለምሳሌ አሁን የሚመጣብን ቴስት መምህሩ ምን ያህልን ጥያቄ እንደሚመጣ ከሄድ አናቶሚ ከነገረን ያን ቁጥር እዚህ ጋር ማስገባት እንችላለን። ሜድኩዜት ውስጥ ያሉ ጥያቄዎች ራንደምሊ ከዚህ ይወጣሉ ማለት ነው። ስለዛ ለምሳሌ 10 ጥያቄ ነው የምፈልገው ከሄድ አናቶሚ አሁን የሚመጣብኝ ኤግዛም ላይ እንደዛ ነው ብለን እናስበን። ከዛ ሎወር ሊምብ አናቶሚ አለን በለና ከዚህ ደግሞ 10 ጥያቄ እንጨምርበት። ሶ አሁን ልክ እነዚህን 10 ስጨምራቸው እዚህ ጋር አድድ ኤምሲኪዩስ የሚለው ቦታ ላይ 20 ጥያቄዎችን ኦልሬዲ አስገብተሃል ብሎ ይነግረኛል ማለት ነው። ማክሲመም ሊሚቴ 50 ነው ብያቸዋለሁ። ስለዛ የቀረው ለምሳሌ ኢምብሪዮሎጂ ሄድ ኤንድ ኔክ ኢምብሪዮሎጂ ነው ልበል። ሶ እሱን እናስገባለን። ሶ አሁን ከአቅሙ በላይ ሄድ ኤንድ ኔክ ኢምብሪዮሎጂ ከአቅሙ በላይ ጥያቄ ካስገባን ኢንቫሊድ ይለናል። ያ ማለት ሄድ ኤንድ ኔክ ኢምብሪዮሎጂ ስር ለምሳሌ ያሉት ጥያቄዎች 20 ናቸውን በልና ከዛ እኛ 50 ጥያቄ ለማስገባት እንሞክር። ማክሲመም ሊሚት ሪችድ ይለኛል። ስለዛ ማክሲመም ማስገባት የምችለው 20 ከሆነ 20 ነው ማለት ነው። 19 ከሆነ 19 ያስገባለሁ ማለት ነው። ሶ 19 ጥያቄ ማክሲመም ሊሚት ይለኛል። ስለዛ 19 ጥያቄ 39 ጥያቄ አሁን የራሴን ኤግዛም ክሬት ላደርግ ነው ማለት ነው። ሶ የምትፈልጉትን እናንተም ሳብጀክቶቹን መርጣችሁ ከጨረሳችሁ በኋላ ዩኒቶቹን መርጣችሁ ከጨረሳችሁ በኋላ ክሬት ኤግዛም ትሉታላችሁ ማለት ነው። ሶ ክሬት ኤግዛም ካላችሁ በኋላ ኤግዛማችሁን ትሰይሙታላችሁ። ኢት ኩድ ቢ ኤኒቲንግ። ሶ ለአሁኑ መስኩሎስኬለታል ኤግዛም እንለዋለን። ከዛ በኋላ የመረጥናቸውን ሳብጀክቶች እዚህ ጋር ያሳየናል። ስንት ዩኒቶች እንደመረጥን ያሳየናል። ቶታል ኩዌስችኖችን እዚህ ጋር ያሳየናል። ከዚህ በኋላ ክሬት ኤግዛም እንለዋለን ማለት ነው።
ሶ ኤግዛሙን ክሬት ካልነው በኋላ ኤምኤስኬ ኤግዛም የሚባል መርጦልናል፣ ሰርቶልናል። ይህንን ከሰራልን በኋላ ኤግዛሙን መውሰድ እንችላለን እዚሁ ከፈለግን። ያ ማለት ቴክ ኤግዛም ካላችሁት በኋላ ራሱ ኤግዛሙን ክሬት ወዳረጋችሁበት ይሄዳል። ስለዛ በዚህ መልኩ ፕራክቲስ ሞድ እና ኤግዛም ሞድ የሚል ጥያቄውን ከመክፈታችን በፊት ያመጣልናል። ስለዚህ ሞር ማወቅ ከፈለጋችሁ ኮመንት ሴክሽን ላይ ያሳውቁን፣ ሌላ ቪዲዮ ምንሰራ ይሆናል። ስለዛ አሁን ለዚህኛው ቪዲዮ ፐርፐዝ ግን እንመለስና አሁን የሰራነውን ኤግዛም ኤምኤስኬ ኤግዛም የሚባለውን እንፈልገው። ስለዛ ማይ ኤግዛምስ ላይ ተገቡና ቅድም ኦል ሳብጀክትስ የሚለው ላይ ነበር የነበርነው ሴክሽን። ስለዛ ኢንኬዝ ይህንን ፈተና ለጓደኞቻችሁ ሼር ማድረግ ከፈለጋችሁ፣ እንዲሞክሩት ቻሌንጅ ማድረግ ከፈለጋችሁ ካስተም ኤግዛምስ የሚለው ቦታ ላይ ትመጡና እናንተ ክሬት ያደረጋችኋቸው ኤግዛሞች እስካሁን ድረስ እዚህ ጋር ተዘርዝረው ይመጣሉ። አሁን ኤምኤስኬ ኤግዛምስ 39 ጥያቄ ይኸው እዚህ ጋር ተዘጋጅቷል። 0 ቪው ነው። እስካሁን ድረስ ማንም አልከፈተውም ማለት ነው። እኔ በከፍተው ይጨምራል። ሌላኛው ኮሚኒቲ ኤግዛምስ የምንላቸው ናቸው። ይሄ ተማሪዎች እርስ በርሳቸው ክሬት የሚያደርጉት ኤግዛም ሼር የሚደራረጉበት ፊቸር ነው። ስለዛ እናንተ አሁን ኤምኤስኬ ኤግዛም ብላችሁ ክሬት ያደረጋችሁት እዚህ ውስጥ ይካተታል ማለት ነው። ውጤታችሁ አይካተትም፣ ግን ኤግዛማችሁ ነው። ስለዛ ለምሳሌ አሁን አበበስ ኤግዛም ብላችሁ ክሬት አድርጋችሁ ከሆነ አበበስ ኤግዛም የሚለው እዚህ ሊስት ውስጥ ይካተታል። ስለዛ አንድ ሰው አበበስ ኤግዛም ብሎ ሰርች ሲያደርግ የእናንተን ኤግዛም ይሞክርላችኋል ማለት ነው። ግን ያው ውጤቱ ስቲል ፕራይቬት ነው የሚሆነው ማለት ነው። ሶ ፎር ኢንስታንስ አሁን እዚህ ጋር ኤምኤስኬ ኤግዛም ብለን ሰርች እናድርግ። ስለዛ ኤምኤስኬ ኤግዛም የሚለው እዚህ ጋር ይመጣልን ማለት ነው። ሶ ኤኒባዲ ያንን ኤግዛም ቻሌንጅ አድርጎ መውሰድ ይችላል። እናንተም ለጓደኞቻችሁ ሼር ማድረግ ትችላላችሁ። ሶ የካስተም ኤግዛም ፊቸር በሜድኩዜት በሳብጀክት ቤዝድ ኦርጋናይዝ የተደረገውን ሞር ፍሌክሰብል የሆነ ዩዘር ፍሬንድሊ በሆነ መንገድ ለማቅረብ ነው ዋናው ሀሳብ። ሶ በአጠቃላይ ከስተም ኤግዛም ፊቸሩ ይህንን ይመስላል። ሞር ሪጂድ የሆነውን ሳብጀክት ቤዝድ የሆነውን ኦርጋናይዜሽን ስኪም ዩዘሮች እንደልባቸው የራሳቸውን ኤግዛም ክሬት እያደረጉ ከጓደኞቻቸው ጋር ሼር የሚደራረጉበት ፊቸርን ለማካተት ታስቦ የተሰራ ነው። ኢፍ ዩ ሃቭ ኤኒ ኩዌስችንስ ሌት አስ ኖው ኢን ዘ ኮመንትስ። ታንክ ዩ።